ቡቺ ቦቢ ቲቲ መቻል ምናምን ብትላት አትሰማክ ሌላው ልክ ፕሮሰሷን ጀምርላት ስለ ፓስፖርቷን ጉዳይ ትጀምራለክ እኮ ለውሻዋ ለስፓይኪ ከሰኞ እስከ እሁድ ደግሞ የተለያየ ምግብ ነው የምትመግባት አንድ ምግብ ደግሞ ብትሰጣት አትበላልክ ይሄው እንዳይጠፋብኝ ዝርዝሩን ይዤ ልመጥቻለሁ ወጥ ረገጥሽ ወይኔ ሶሪ ወጥ ለምንድን ነው እቺ ልጅ በየቦታው የምታስቀምጠው ወጥ ካልኩኝ እኔም አላዘረብ ልትሉ ነው እንዴ አው ወጥ ረገጥ ጠፋሽ ሰዋሰው ስሚ ውሻሽን ለሚመለከተው የመንግስት አካል አስረክበሽ መሄድ ትችያለሽ እኔ የውሻ ምግብ ፍለጋ ሜኑ ይዤ በየሱፐር ማርኬቱ እየዞርኩኝ ጠላት አላፈራም ልኖርበት እንዴ ዳቦ በግራም በሚበላበት ሀገር ላይ የውሻ ሜኑ ይዘሽ ትመጫለሽ ሄሎ ደሞ አንተ ማን ነህ ቴዲ ነኝ እንዴ አንቺ የሰው ሰነድ ይዘሽ ነው የልጅሽን አባት ፈልጊው ምንድነው የምትለው this is terrorism እሺ እንኳን አንተ ስለያሽ እኮ ምን ባንቺ ራስሽ ጉዳይ ተለማምጠሽ አላወዛሽም አንቺ ልጅ አሳፍርሽ እንዴ መንደራሽ ይመስላልሽ በእናትህ ብር ለራስ ተሳፈርሽ እንዴ ምንድነው ዘጋችሁ ቆየች ማዘር ላግዞት ታዩ ልጅ አትቸገር አረ ማዘር እንደኛው ወጣቶች እያለን እሱ ምን ይቸገራል ካልሽማ ምን ይደረጋል እሺ ማዘር ዜሮ ሁለት ኪዳነ ምህረት 02 ኢሳብ ወጣው ታርጉ የት ነሽ እናት እዚህ ኪዳነ ምህረት ብርካም ሳይልሽ ወይ አባት ቅርጥ የለኝም ዝርዝር እሺ መልስ ይዘገይብሻል ትንሽ ኢሳብ እናት ምንድነው መልስ አትመልስም ቆይ አባቴ ሳንቲም ስለሌለን እኮ አባት ይቅርታ እጄ ሳንቲም ውስጥ ገብቷል በጣም ብሎ ታግዘኛለህ ይቅርታ ታግዙኛላችሁ አራ ተባበሩ እንጂ ለመቼ ነው ካልተባበር እሺ ከኢቲቪ ክሪፕስ ነው ስለጋበዝሽ እናመሰግናለን አመሰግናለሁ ንቁ ይሄ ግቢን እንደምታዩት እንደምትመጣው ማሳያችሁ ኪችን ነው this is a human statue እንደምታዩት ባናና ይዟል ያ አርት ከዛም በኋላ ደግሞ የሙዚያችሁ ማለት ነው ሻወር ቤት ያው ተወጣጣ ወደ የሚታጠብበት ምናምን ይሰራል ኦኬ ከዛም በኋላ ደግሞ ሶሻል ሚዲያ ቢሮ ቲክቶክ ሰብስብ ያስደንሳል That's a hard time. يا ليش نبي لا تبدأ አንቺ ልጅ ግን ነው እሱ የምታናገረው እኮ አንቺ መሰለህ ቆንጆ የማናገረክ ትችል የሆነ ቀን አናግረዋለሁ ማለት የሆነ ቀን ችግር የለውም አንቺ እንደውም ቦርሳሽ ይችላል ከምራችሁ ነው እውነት you look so beautiful ለነገሩ ማለት ነው ሳስበው እኔ ምንም አያንሰኝማ እንደገና ነቢል ደግሞ ሰው ነው አይደለ ሰው ነው ማለት እኔም ቆንጆ ነኝ በጣም እኔ ደግሞ ነቢልን ማናገር እችላለሁ ትችያለሽ በቃ አናግረዋለሁ አይደል ሌላ ነቢል ምን መሰለህ ማናገር ነገር አለና መሰለህ በጣም ደስ ይለኛልና ለምን አንዳንድ ጊዜ አንዳወልና አቺ ነፈስ እኔኮ በቤተሰቦቼ ወጥቼ ሞኝ ነኝ ሚስጥሬን ሁሉ ዘረዘብኩልክ አይደለ በቃ ሰው ሁሉ በግናችሁ ነው የሚላል ሁላችንም በጎች ነን በተለይ እና ደግሞ ላም በላት በቃ እኔ ብለሽ በረት ውስጥ ነው የምትኖሩት አይደለም ቤት ውስጥ ነው ቤት ነው እኛ ቤት በቃ ወርቅ በወርቅ ነው እኔ ወርቅ ነሽ እናቴ ወርቂቱ ታላቅ ወንድሜ ወርቅ ነህ አባቴ ወርቁ በቃ ምን ልበልክ ወርቅ በወርቅ ብትለን ይቀልኛል ይሄ ሁሉ ወርቅ ግን አገሪቱ አላት ኧረ እኔ አላውቅም ዴኖቬሊ ግን ታደለ በጣም ታለንትድ እኮ ነው እኔ እንግዲህ አቃለው መች ነው ግን ቢት ባክሲንግ ታስተምር ለምን አላስተምርሽም እውነት ተቀላሉ ይሄን በውስጥ
እንዴ ትሻለሽ እንዴ እንዴ ይሄን በውስጥ አባያት እንዴ መግደኝ እኔ በህብር ማኪያቶ ተጠጥቼ ለምንድን ነው ይሁላ ብር ላንቺ መተውልሽ? ኤክስኪዩቲቭ ልገዛ ብዬሽ እኮ ብር ያጠራቀምኩ ነው ለዛ ነው። ነው እንዴ? እሺ ነው ጀመርሽ? ዛሬ አንተ በዘጠኝ ነው። ዋው ደስ ይል ጥሩ ሰዓት ላይ ነው የደረስኩት። ኤክስኪዩቲቭ መሪው ያልዞረ ታርጋ ያለጠፈ ማርሹስ አውቶማቲክ ቀለሙ ሞዴል ቤቢ ኔክስት ነው ይወጣ ይሻተጅም እንዴ ኩባያ ምን እንደስ የሚያደርግሽ ሰው ተጋርሽ ሳይቀም እንዴ ማታፍ ስትሞጣ ሞጪ ምን ነው ምን ልታመጪ ማማመጣው ማወቅ ትፈልጋለሽ? እስኪ ምን ልታመጪ ጠብቂ ይኸው ታያለሽ። ቆይ ትንሽ ጠብቂ እሺ። ምን እያደረግን ነው የምንጠብቀው? እንጃ አላውቅም። ሰኞ ማክሰኞ ይቻልሽ አሞክራለሁ። ለሻት ለፍልፊ እንዳልቀብርሽ አንቺ መቅረት ሄሎ መታጠፊያ ጋር ነን ያለን። ኦኬ ይሄን ይጠራል። አንቺ ኩባያ ምን አባሽ ታመጫለሽ አንቺ? ሽንኩርት ልጣለው አንቺ እንትን በይሽ ብረት ድስቱን ጠቢ ቡና ምን አፈላለን? እሺ ቡና ስኪዘች ኧረ እባካችሁ ልንሰርቃ እንደመጣ ነው ኑ ድርሻው እንዳነጋገር የገፋችን እሷ ነበረች። ባይሆን ጊዜ ነበር የሚመጣለው ሁሉ በመጣ ምን አለ ቢያስብላት መግዲ ምን አቤል ምን እንደማረግ ጨንቆኛል። ምንሽ እንጃ እንዴት እንደምናገር አላውቅም። እንዴ ምን ሆነሽ ነው? አቤል ቫይረስ ከና ከሆነ ህይወቴ ሙሉ እንደተበላሸ እየተሰማኝ ነው በእውነት። እንዴ ቫይረስ እኮ ምንም እኮ ችግር የለውም። ሰው እኮ ይልሽ ከቫይረስ ጋር አብሮ መኖር ይችላል። አይዞሽ እሺ። ከምር ነው ያለውልሽ እውነት አትጨነቂሽ። ከምር እውነት ነው ያለውልሽ ችግር የለውም። መግዲ ትረዳኛለህ? እኔ እረዳሻለሁ አትጨነቂ። አቤልዬ በደንብ እስካን አስደርግልኝ እሺ። አደራ ደህና ሰሪ ቤት ስለ ቻው ስልክ ነው እንዴ? ጀረሲ ኬዋን ክንዴ ኦ ማይ ጋድ ከኔ ከጀምሮ ፖሊስ ነበር የመሰልከኝ። የነጩቹላ ጀማሪሽ እንዴ? ትናንትና ከሸፍ ያመለጥኩት እንደውም ስትከተለኝ ሲቪል ፖሊስ ነበር የመሰልከኝ። ዛሬ እኮ ነው ስራ የጀመርኩትና አላውቅም በእናትሽ የምን ተገብተከማል? አዎ ኦ ማይ ጋድ ስምን ንገረኝ አደርግሃለሁ። የአንቺ ሌባ ሰልፊ እነሳ ለስተውኝ ሰርቃለሽ ታውቂያለሽ እኔ አሁን በጣም እየጨነቀኝ ነው የምሄዳሉት በእናትሽ ባለፈው ነገር እንዳይከሰት የምወድ ወይ የወደፊት የልጆች አባት
አንተ እኔ እንደዛ ታስበኛለህ? ሌሎች ወንዶች እኮ ዝም ብለው ናቸው የድሮቹ። አንተ እኮ ማለት የኔ ቁም ነገር ነህ፣ ወደፊት እኮ ነህ። መቼም 10,000 ወንድ ቢደረደር እኔ አንተን በሌላ ሰው ለተቀናት እንደዚህ እንዳታስበኝ እሺ? እሺ በቃ በቃ ልሂድ፣ ረፈደብኝ። ቻው። እሺ ባይ። እሺ ሄሎ ነባ ወይ መቅዲ ባክ ሄዷልና መቅዲ አትተጣጣቢም እንዴ? ወይ ሸውዚ ልክ አንቺ ለደውልሽ ማለት ነው ከሻወር ወጥቼ ነበር ከቤት የመጣው አይደል? ሄሎ ሸውዚ ወይ ይሄው አሁን ወጣ ወጣው ምንድነው እንደ ህፃን ልጅ የሚያጃጅላችሁ? በተለይ አንቺኛዋ ሴት ልጅ አይደለሽ? አንተ ማን ነኝ ነው የምትለው? ይከማሸራል በልቤ ያገሬ ወገን ትዝታው ያንገበግበኝ ናፍቆቱ ሆድ ያስብሰኛል ውለታው ይቻለኝ ትዝታው እየታገለኝ አረራኝ ከወገኔን አረራራ አግኘው ክፉ አረራራ የፍቅር ቀጤማው አረራራ ይብዛ ከደጃፉ አይጨልም እውነት ለመናገር ጓደኞቼ ተሰምቷችሁ እንደሆነ አላውቅም እስካሁን ከሰማሁት ጥሩ የሪትም አረዳድ አለ የሚገርም የሪትም አረዳድ በደንብ አለመቱ እሱ ቆንጆ ነበረ ግን ስትነሽ ቀጣል አድርገሽ ጀመርሻት ስትነሽ የተነሳሽበት ቦታ በጣም ልክ ያልሆነ ነው ቆይ ወፈር አድርገው ምን አልሽኝ ወፈር መዝዙ ለዚች ብሎ ነው ይቶኝ አንዳንድ ጊዜ ወንዶች ደግሞ እጃቸው ላይ ያለውን ነገር አቁ እንዴ መጥ ፕሊዝ ታንሻ ስማ እንዴ ነው አረጋግጥ እንደዚህ ፍለከይቶ ሰብሰብራስ ይሁን ማን ሄድኩ ነው ታራው ይሁን ነገር ነው የሚመስለው እስቲ ይሄን ለስላሴ ስትዩ ነገር ነው ተቀመጠ መግዲት ትባላለች ታውቂያት ሰላም ያው ይሄን ያነሳሽ ምንድነው Hermanos, c'est des biches. ከጓደኞች ጋር ጥሩ ጠረን ያለው ወንድ ወዳለው አምስት ያለው መሰለ ምንድነው ፍልከከም አባቴ የሚፈልገው ነገር ካለው አንተ ነበርሽም ወይ ሰሚኛለሽ የተቀበሉት ሽቶ አቶ ባልቻ ከውጭ ያመጡት ሽቶ ታሸችዋለሽ አታሸችው ይሄ ነገር ዶልቼን ገባና አይደለም ሌጀንድ ነው ታውቂዋለሽ በእናትህ ሰው ላገኝ ነው ቀበል ቴንክ ዩ በጣም ነበር ችግር የለውም ብሬ ለማንም በተነ ጨረስከው ያቂ ለማንም ማትበ ያለውን የሰጠኮ ንፉግ አይባልም ማፋ ያለውን የሰጠ ባዶን ይቀራል ነው የሚባለው እሺ በጣም ነው ያበሳጨኝ ከዛ በኋላ ማለት ነው ስልኩን ዘጋውበት ጆሮ ላይ ሰው መሰልኳች ስንት ሰው መሰላችሁ በስድብ ያጥረገረኩ እኔ ራሱ ስንቱን ገላምጬ እንደጣልኩኝ እኔ የሚገርማችሁ በጥፊ ስላት ማለት ፊቷ እንዴት እንደተቀየረ ቲማቲም ነው የመሰለው እንዴ ቀልድ አድርጋችሁታል ይሄነች እኔ ራሱ ይገርማችኋል 11ኛ ሰርጌን ድንኳን ለመስበር ዝግጅት ላይ አሁን መቼስ ትልቅ ጀብድ እንደሰራችሁ ታወራላችሁ እኔ እንኳን ባለፈው ሳምንት አራተኛ ሰው ይንስቀል እንደዚህ አልተሰማኝ አቤት ከዚህ በፊት ሰው ሲገል ምን ተሰማናት እሺ ይሄን አብዱ ማሰማት ሰው ሲገል ነው
ማለት ላይክ መጀመሪያ ይሄ ሰዎቹን ገላችኋቸው ምናምን እንዲ ያርጋችኋቸው ከዛ በኋላ በጥቁር ፌስታል እንዲ ላርጋችሁ አፈር ውስጥ ከተዋችሁ እርግጥ አፈሩን እርግጥ አርጋችሁ ተቀብራችሁ ያለው መቼ ሳፍራችሁ ግን አይደል አራስ ሰው ብቻ ነው የገደለችው ብላችሁ ወረኞች አሽቃው አንቺ ማለት ማታ ባሌን እየደወልሽ ምታስቸግሪ አይደል እኮ እኔ አዎ አንቺ አረሽ ፎቶሽ ምልክለት ነው አይቷለች ጄናትና አንቺ ጋር ምን እያለ እንደሚመጣ ተናለች ነው ስራዬ ስራ ብሎ እኮ ነው የሚለው እኔ ያለ ሰው አስፈላጊ ነኝ ማለት ነው እንደ ስራ ይወደኛል እንደዛ ብለሽ ነው እቺ መቅዲ አይደለች ፍቅር አቤት እንዴ ሆዴ አቤት ቆይ ወደ መገናኛ ልሸኝሻል በነገራችን ላይ አመሰግናለሁ ወይኔ ጉዴ ፈላ ሰዓት እንዴት አባቱ ነው የሚያምረው ወደርሽ ምን ችግር አለው አውሰኝ እኔ በጣም ያምራል ወይኔ ጉዴ ፈላ በጣም ዘናጭ ነው እኮ ጃኬት ደግሞ እንዴት አባቱ እንደሚያምር ምን ችግር አለው አውሰኝ የመንገዱ ርዝመት ያስርባል የሚቀመስ ነገር የለም ምን ችግር አለው ይሰራላ ሻርፒ መካብኝ ተስተላ ምን ችግር አለው ይታጠባላ አባት የረሳሽ ነገር የለም ምን ችግር አለው ይወልቃላ ሄለን ፍቅር ሄላ እንዴት ነሽ ደህና ነኝ በጣም ይቅርታ በእናትሽ በአሁኑ መምጣት አልችልም እሺ አረ አዎ ስራ በዛብኝና ምን መምጣት አልቻልኩም አይ ችግር የለውም ባይሆን ደስ እንዲለኝ የሆነ ነገር ላክልሽ ምን ላክልሽ እኔ ምንም ነገር አልፈልግም በእውነት ሰው ማስቸገር ምናምን ደስ አይለኝም ግድ የለሽም በእኔ የፈለግሽውን ሰው ግን ማስቸገር እኮ አልወድም ያው እንግዲህ እሺ ካልክ ቲቪ ጫማ ስልክ ሶፋ ራዲዮ ጠረጴዛ ለእህቴም ደግሞ ቪትስ ነገር ብትልክላት ያው በእግሯ ከምትሄድ ለኔ ደግሞ የኤቲ ነገር ለማዘር ደግሞ ቆንጆ ጥለት ያለው ነጠላ ለፋሲካ የሚሆን ደግሞ አንድ ሁለት ዶሮ ከቻልክ ያው አስገንጥላቸው ማለት የምንዝ በግም ደግሞ ደህና የምትለውን ቀይ ስጋ ያለው ለቅርጭ የሚሆን በሬ አበባ ማን ሄሮ የኤሌክትሪክ ሽቦ ማብሰያ ዛፍ ኮባ ጥፍር ማስለቀቂያ አራት ብረት ድስት እድር አለ ደግሞ የሚቀጥለው ሳምንተኛ ቤት ደማከሴ ደግሞ ለክሊኒክ አድርግ አንድ ጀሪካን ደግሞ ቆንጆ ጠላ የአሜሪካ ጤፍ የመንዝ በጋ አልኩ ሌላ ምን ይጨምር ካልክማ ምን አደርገዋለሁ ነጠላ ኢትዮጵያን እግዚአብሔር ይባርካት ለዘላለም ትኑር። ኢትዮሲኒያ ላይ ሰብስክራይብ ያድርጉ። ኢትዮሲኒያ ላይ ሰብስክራይብ ያርጉት። ያው እንግዲህ ችግር ላይክ አርጉን። ይሄ ነው ላይክ። ኢትዮሲኒያ ቲቪ ሁላችሁም ሰብስክራይብ እንድታደርጉ ጋብዛችኋለሁ።